Okay. Hi, everyone. How are you doing? Today, we are going to see how to use the helping verbs do, does, and did. So, stay with me, subscribe, share, and like my channel. The first word is do. Do, does, and did. And did. So, when and how do we use these words? We use these words most of the time when we ask a question. ጥያቄ ስንጠይቅ እንዴት እንደምንጠቀም እናያቸዋለን ማለት ነው። We use do and does ይህንን የአሁኑ ጊዜ ወይ ደግሞ in simple present tense in simple present በፕሬዘንት ቴንስ ጊዜ የምንጠቀማቸው ነው። ፕሬዘንት ቴንስ ደግሞ ምንድነው? ሁልጊዜ የምንሰራቸው ስራዎች ሁልጊዜ የምናደርጋቸው ሪፒትድሊ የምናደርጋቸው ነገሮችን ለመጠየቅ። ለምሳሌ እነሱ እዚህ ሁሌ እዚህ ይሰራሉ፣ እነሱ እንደዚህ ይናገራሉ፣ ይሄን ቋንቋ ይናገራሉ፣ ሆምወርክ ይሰራሉ፣ ምናምን እንደዚህ ያደርጋሉ፣ ይሄን ቋንቋ ይናገራሉ ስንል ሁልጊዜ ያደርጋሉ ወይ ነው የሚለውን ጥያቄ ለመጠየቅ ነው። ሰው ሁልጊዜ ግን ዲድን ደግሞ የምንጠቀመው ደግሞ ለፎር ፓስት ማለት ደግሞ ያለፈ ጊዜ ስላለፈ ጊዜ እንደዚህ አድርገዋል ወይ፣ እንደዚህ አድርጋለች፣ እንደዚህ አድርጓል፣ እንደዚህ አድርገዋል ብለን ስለአለፈ ነገር ስላለፈ ድርጊት ለመጠየቅ እንጠይቀማለን ማለት። ስለዚህ አሁን ዱና ዳዝ በሰብጀክት ይለያያሉ። የምናደርገው ለምሳሌ በፕሮናውን ብናይ ለምሳሌ ዱ ብለን ምናምን ዱ ዘይ ዱ በሚለው ምናምን do they, do we, do you, or do ብለን እዚህ ጋር ሌላ ፕሉራል ናውኖችን መጠቀም እንችላለን። do we speak English ጥያቄ። ስለዚህ you can say እዚህ ጋር okay, do they speak English እንግሊዝኛ ይናገራሉ። ተናግረዋል አይደለም፣ ይናገራሉ። ዱ ዊ ስፒክ እንግሊሽ እኛ እንግሊዝኛ እንናገራለን። ዱ ዩ ስፒክ እንግሊሽ አንተ እንግሊዝኛ ትናገራለህ። ዱ ከሆነ ዱን የምጠቀመው ዱ ዘይ እነሱ ማለት ነው። ይሄ እነሱ። ዱ ዊ እኛ፣ ዱ ዩ እናንተ ስለሆነ ለእነዚህ ነገሮች ዱን እንጠቀማለን። ለመቼ ጊዜ? ፎር ፕሬዘንት ለአሁኑ ጊዜ። ለአሁኑ ሲባል ግን ሬላቲቭሊ አሁን አለ ማለት አይደለም። ሁል ጊዜ ሲምፕል ፕሬዘንት ቴንስን የምንጠቀመው ሁል ጊዜ ሪፒትድሊ ለፋክት ምናምን ስለምናል እንደዚህ ያደርጋሉ ስንል ሁልጊዜ የሚያደርጋሉ ነው። አሁን እያደረጉ ነው ስንል ግን ሲምፕል ፕሬዘንት ቴንስ ሳይሆን ፕሬዘንት ኮንቲኒየስ ቴንስ ነው የምንጠቀም። እንደዚህ አድርገዋል ስንል ደግሞ ስለ ፓስት ነው። ስለዚህ ሲምፕል ፕሬዘንት ቴንስ ዱ ዩ ስፒክ እንግሊሽ፣ ዱ ዩ ስሞክ፣ ዱ ዩ ዱ ስፖርት፣ ዱ ዩ ለርን ትማራለህ፣ ትምህርት ላይ ነህ ማለት ነው። ዱ ዩ ለርን፣ ዱ ዩ ስፒክ ብለን ዱ ዊ፣ ዱ ዩ ከነዚህ አንድኛውን ስንጠቀም ዘይን ስንጠቀም ዊን ስንጠቀም ዩን ስንጠቀም ማንን ዱን እንጠቀማለን። ዱ ዊ ዩዝ ዱ። ዳዝ ደግሞ የምንጠቀመው ይሄ ዳዝን ደግሞ የምንጠቀመው መቼ ነው? ይሄ ምን ይባላል? ሲንጉላር። ይሄ ነጠላ። ዳዝ ደግሞ ለነጠላ ቁጥር ይሄ ለብዙ ቁጥር ሶሪ ይሄኛውን ለብዙ ቁጥር ስንል ዘይ ስንል ብዙ ነው። ዊ ስንል ብዙ ነው። ዩ ስንል ብዙ ነው። ስለዚህ ለነዚህ ዱን እንጠቀማለን። ዳዝ ደግሞ ለነጠላ ቁጥር ዳዝ ሂ፣ ዳዝ ሺ፣ ዳዝ ኢት ብለን ዳዝ ኢት ፕሌይ ፉትቦል ዳዝ ኢት ፕሌይ ፉትቦል። ከዛ ከነዚህ ከዳዝን ከጠቀም በኋላ ዳዝ ሂ፣ ዳዝ ሺ፣
ዳዝ ኢት ካለ በኋላ እዚች ጋር የምንጠቀመው ቨርብ ዋን ይባላል። ወይ ደግሞ የመጀመሪያው ቤዝ ፎርም ኦፍ ዘ ቨርብ ኤስ ያልተጨመረበት፣ አይኤንጂ ያልተጨመረበት፣ ኢዲ ያልተጨመረበት ዋናዋ ቨርብ ብቻ ነው እዚች ጋር። ስለዚህ ዳዝ ሺ ለርን ስፓኒሽ። ኦኬ ዳዝ ሂ ካም፣ ዳዝ ሂ ጎ፣ ዳዝ ሂ ለርን፣ እንደዚህ ዳዝ ሂ ፊኒሽ። የፈለጋችሁን ቨርብ እዚህ ጋር እያስገባችሁ ዳዝ ሂ፣ ዳዝ ሺ፣ ዳዝ ኢት ብለን እንጠቀማለን። እሺ ስለዚህ እዚህ ጋር ዳዝ ነጠላ ቁጥር፣ ምክንያቱም ሂ ስንል አንድ ሰው ነው። አንተር ማለት ሂ ማለት ሶሪ እሱ ማለት ነው። ዳዝ ሺ እሷ የእግር ኳስ ትጫወታለች፣ እሱ እግር ኳስ ይጫወታል። ይሄ ደግሞ ኢት ደግሞ ለግዑዛን ወይ ደግሞ ሰው ላልሆኑ ነገሮች ነው። እንደዚህ ይጫወታል ምናምን ብለን እንጠቀማለን። ዲድንስ የምንጠቀመው ቅድም ምን ማለት ዲድ ዊ ዩዝ ፎር ፓስት ቴንስ። ዲድ ደግሞ ለሁሉም ነው። ለሁሉም ለእነዚህ ፕሮናውኖች በሙሉ ዲድ እንጠቀማለን። ለምሳሌ ዲድ፣ ዲድ ዩ፣ ዲድ ዊ፣ ዲድ ዘይ፣ ዲድ ሂ፣ ዲድ ሺ፣ ዲድ ኢት ላንች ማለት እንችላለን። ዲድ ዩ ኢት ላንች፣ ዲድ ዊ ኢት ላንች በልተናል። ዲድ ዘይ ኢት ላንች እነሱ ምሳ በልተዋል። ዲድ ሂ ኢት ላንች ኦር ዲድ ሺ ኢት ላንች አድርገዋል፣ በልተዋል፣ በልታለች፣ በልቷል፣ በልተናል። እነዚህ ያለፈ ነገር ይሄ ዲድ ምንድነው? ስለ ያለፈ ነገር ያለፈ ነገር ወይ ደግሞ ያለፈ ድርጊትን ለመግለጽ። ስለዚህ ጥያቄ በዲ የስ ኦር ኖ ከሆነ ጥያቄያችን በእንደዚህ አይነት ነገር እንጠይቃለን። ስለዚህ ቡን የምንጠቀመው እንደዚህ ዘይ፣ ዊ፣ ዩና ወይ ደግሞ የስ የብዙ ሰዎችን ብዙ ነገሮችን ስንጠቅሰን ናውንም መጠቀም እንችላለን። ዳዝን ደግሞ ለአንድ ነገር ሲሆን ለምሳሌ ዳዝ ሂ፣ ዳዝ ኢት። ዲድን ደግሞ የምንጠቀመው ለሁሉ፣ ምክንያቱም ፓስት ሲሆን ምንም ልዩነት የለው። ዲድ ዩ፣ ዲድ ዊ፣ ዲድ ዘይ እዚህ ጋር ተጠቀምነው። ዲድ ሺ፣ ዲድ ኢት እዚህ ጋር ለሁሉም ነገር እንጠቀማለን። ስለዚህ እነዚህ ነገሮችን እንዳደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ለዛሬ እዚህ ብላ ይበቃል።